በኢትዮፒክስ ሀገር እንጎበኛለን። ሀገራችን ውስጥ ብዙ ያልታዩ ስፍራዎችን፣ የህብረተሰቡን ያኗኗር ዘዬ፣ የወደ ኋላ ታሪኮቻችንን ለማየት እንሞክራለን። አንድ ታዋቂ ሀገር ጎብኚ እንደተናገረው እኔ ከቦታ ቦታ መሄደው ለአይኔ መነጽር ፍለጋ ነው። ይህም መነጽር የአንድ ህብረተሰብ አስተሳሰብ፣ አኗኗር፣ እምነትና የህይወት ተሞክሮን ይወክላል። እኔንም ዓለምን በሰው አይን እንዳየው ይረዳኛል። እኛም እስከምንችለው ድረስ መነጽሮችን በመሰብሰብ በእኛ የሩቅ ግምት ሳይሆን በቦታው ባሉ ሰዎች እይታ ዓለምን በትክክለኛው መንገድ ለመረዳት እንሞክራለን። በዛሬ ፕሮግራማችን ወደ እንሳሮ ወረዳ ተጉዘን በጣሊያን ወረራ ጊዜ የወረዳውን ህዝብ ሸሽጋ የቆየች አባሪኮ የተባለች ዋሻን የምንጎበኝ ሲሆን በመቀጠልም በተፈጥሮ ያቀማመጧ ለየት ያለች በቀቃ የተባለች ዋሻን የሮቢ ወንዝንና የሮቢ ወንዝ ፏፏቴዎችንም የምንጎበኝ ይሆናል። አብራችሁን ቆዩ። መነሻችን ዋቢ ሸበሎ ሆቴል ሜክሲኮ ነበር። በቦታው ብዙ እንደኛ ሀገር ሊጎበኙ ሽር ጉድ የሚሉ ሰዎችን ማየታችን አስደስቶን ወደ እንሳሮ ጉዟችንን ጀመርን። እንሳሮ ከአዲስ አበባ 130 ኪሎ ሜትር ርቀት ላይ በሰሜን ሸዋ ዞን ውስጥ የምትገኝ ወረዳ ናት። በደቡብና ምዕራብ ከኦሮሚያ ክልል ጋር ስትዋሰን፣ በሰሜን በኩል ደግሞ የጀማ ወንዝ ከመራቤቴ ያዋስናታል። በሰሜን ምስራቅ ሞረትና ጅሩ ወረዳዎች፣ በምስራቅ በኩል ደግሞ ሲያደብርና ዋዩ ወረዳዎች ያዋስኗታል። ተመልካቾቻችን ኢትዮፒክስ ነው ፕሮግራሙ። እኔ አዘጋጅና አቅራቢያችሁ ረታ አለሙ ነኝ። አሁን የእንሳሮ ጉዟችን እንደቀጠለ ነው። አሁን ለሚ ወረዳ አካባቢ እንገኛለን። ወደ እንሳሮ 30-35 ኪሎ ሜትር አካባቢ ይቀረናል። አካባቢውን ላሳያችሁ ፈልጌ ነበር እዚህ ጋር የቆምነው። በጣም ግሪነሪ ነው፣ እርሻ አለ ብዙ እና መንገዱም እንደምታዩት ነው፣ አስፋልት ነው። ብዙም የሚያስቸግር አይደለም ወደ እንሳሮ ለመምጣት። ስለዚህ እስኪ ያለንበትን አካባቢ አብራችሁን እንድታዩ በሚል ነው። ኢትዮፒክስ ነው ፕሮግራሙ። አብራችሁን ቆዩ።
እንሳሮ ከቅርብ ጊዜ ወዲህ በአገር ውስጥ ጎብኚዎች ተወዳጅነትን ያተረፈች አረንጓዴ ተፈጥሯዊ መልክዓ ምድርንና ውብ የመሬት አቀማመጥን የተላበሰች ለዓይን የሚገርሙ ዋሻዎችን ከማራኪ ፏፏቴዎች ጋር ይዛ እንግዶችን የምትጠብቅ ውብ ስፍራ ናት። አሁን ከ2 ሰዓት የመንገድ ጉዞ በኋላ እንሳሮ ወረዳ ደርሰናል። በቦታው ስንደርስ እንሳሮን ላንድ ኦፍ ዘ ግራስ ወይም የሳር ምድር እያሉ ለምን እንደሚጠሯት በአይናችን አይተን ለመረዳት ችለናል። የመጀመሪያውን ጉብኝታችን ብዙ ታሪክ ወዳላት አባሪኮ ዋሻ ነበር። አሁን የምንገኘው አባርኮ ዋሻ አካባቢ ነው ያለነው። የአባርኮ ዋሻ መግቢያ ነው። ፏፏቴውም እንደምታዩት ከኋላ ያለ አባርኮ ዋሻ ታሪካዊ ዋሻ ነው። ብዙ ታሪክ አለው። እስኪ አስጎብኚዎቻችንም አሉ ውስጥና ውስጥ ገብተን እንመልከተው አብረን። ተከተሉኝ ወደ አባርኮ ዋሻ። ስለ አባሪኮ ዋሻ አስጎብኛችን የኢየሱስ ወርቅ በደንብ ሁሉም ነገር ያብራራልናል። አመሰግናለሁ። አባሪኮ ዋሻ ማለት ትንሽ እድሜው ማወቅ ከባድ ነው። ምናልባት ከስም ስያሜው ከሆነ የስም ስያሜው ሪኮ የተባለ ሰው ይኖርበት ነበር። ይሄ የዋሻው ባለቤት ብለን ልንጠራ የቻልነው ማለት ነው። አባ የተጨመረበት ደግሞ ሰውየው ለምልኩስና በቅቷል። ሲሞለኩስ ከሞለኮሰ በኋላ አባሪኮ ተባለ። ሪኮ ማለት ምናልባት ኢትዮጵያዊ ይሁን አይሁን ብዙም አንታይ ግሪካዊ ነው የሚባል እንትን አላቸው። ምንድነው አፈታሪክም አለ። ስለዚህ አባሪኮ ዋሻ የተባለበት የስም ስያሜው ዋናው ይሄ ሲሆን ሌላ ታሪካዊ ነገሮች ምን አሉ ማለት ነው። በ1928 የነበረው የጣሊያን ጦር የእንሳሮ ህዝብ ወይም አርበኞች ቤተሰቦቻቸውን በዚህ ዋሻ ውስጥ ካስገለሉ በኋላ እንደሚታዩ ይሄ በጣም ትልቅ እንትን አለው ምሽግ የተሰራው ትልቁን ተጋድሎ የፈጠሩበት ነበረ። እነ ስዩም ገብረ ሕይወት እነ በሼማ እና እነዚህ ጀግኖች ቤተሰቦቻቸውን ያዳኑበት ትልቁ ዋሻ ማለት ይሄ ነው። ከዛ ወደዚህ ደግሞ እንደዚህ አሁን ቆየት ብሎ አሁን ላይ ነው ሰውም እያወቀልን የመጣው። በፊት ብዙም አይታወቅም። በደርግ ጊዜም እንደዚሁ የተወሰነ ከኢህአዲግ ጋር ኢህአዲግ መራቤት ላይ ተቀምጣ ደርግ ከዚህ ሲያወነጭፍ እሷ ወደዚህ ስታወነጭፍ ህዝቡን በየጫካው ላይ ማብራት ጨፈጭፍ ነበረ። ህዝቡ ግን ከዛ የሚወረወረውን ለመሸሽ እዚህ ውስጥ ገብተው በደርግ ጊዜም ተደብቀውበታል ማለት ነው። ከዚህኛው ዋሻ በተለየ ደግሞ ሌላው መልክዓ ምድር ሌላውም ቢሆን ቋጥኙ ተራራ ሰንሰለታማ ገደሎቹ የተለያዩ እንትኖቹ የአየር ንብረቱም ቢሆን እንደ ሌላ ቦታ አይደለም። ሌላ ቦታ እስኪያው ሙቀት አለ፣ ይሄ ቀዝቃዛም አይደለም ሞቃትም አይደለም፣ የተመጣጠነ ነው እና ከዚህ ውጪ እነዛ ሲታዩ ፏፏቴም አለን። ሮቢ ፏፏቴ የሚባልም አለ። እሱም በጣም የሚያምርና አስገራሚ ነው። ወይም ሌላኛው ጢስ አባይ እንደመባል ይታወቃል። ሌላው እንሳሮ በቃ ናቹራል ተፈጥሮዋ በ13 ቀበሌዎች የተከበበች ስትሆን ከ13ቱ 9 ቀበሌዎች ቆላማ ናቸው፣ 4ቱ ቀበሌዎች ደጋ ናቸው። አንድ ቀበሌ ከተማ የምትባለው ወረዳዋ ያለችበት ብቻ ለሚ ብቻ ነች። ሌሎቹ አርሶ አደር ነው ማለት ነው። በአርሶ አደርነት የሚሰማሩ ነው። አዝመራቸው ስንዴ፣ ማሽላ፣ ጤፍ እነዚህ በብዛት የሚመረቱ የአዝርት አይነቶች ናቸው። እንዲሁም ደግሞ አሁን ወቅቱ ትንሽ እንትን ስላለ ወደ በልበሊት ስንወርድ ደግሞ በልበሊት ላይ ማንጎ በጣም በማንጎ የታወቀች ነች። አሁን በማንጎና ሸንኮራ አገዳ፣ ፓፓያ በእነዚህ በጣም እየታወቀች ያለችበት አገር ነች። ሌላው እንደዚሁ አሁን ደግሞ በፓምፕ እየሳቡ ከጀማና በርሲናም እየሳቡ በፓምፕ እየተሳበ ውሃ ሽንኩርት የማልማት ትልቁን ስፋ አሁን በእንቅስቃሴ ላይ ነው ያሉት። ምክንያቱም በፊት ይሄንን የማይደረግላቸው በምን ነበረ? ከምኮጥሪ እስከ እዚህ እንሳሮ ድረስ ፒስታ ነበረ። ጎብኝም እንዳሁኑም አይመጣም። የማይታወቅበት ዋና እንትኑ እሱ ነው። አሁን እሱ አስፋልቱ ተቀርፎለታል። የአስፋልት ጉዳይ እስከዚህ እስከ ወረዳው ቢያንስ እንትን ብሏል። ትንሽ ወደዛ እስከ ጀማ ድረስ ባይጨርስም ያ ይሄ እንትን ማለቱ አዝመራም
በጣም እውቅና ያላት በአዝመራ በስንዴና ጤፍ ማሽላ በተለይ ማሽላ በብዛት ቆላማው ክፍል ማሽላ በማምረት የታወቀች ነች ማለት ነው። የአባሪኮ ዋሻን አስገራሚ ታሪክና የቦታውን ተፈጥሮ እያደነቅን ባለበት ሰዓት አንድ የእንሳሮ ወረዳ ተወላጅ የሆነ ኃይለ ገብርኤል ማሞ የተባለ ወጣት ስለ ዋሻው የገጠምኩት ግጥም አድምጡኝ ብሎን እኛም ጆሮ ሰጠነው። አመሰግናለሁ። ኃይለ ገብርኤል ማሞ እባላለሁ። ከዚሁ ከእንሳሮ ወረዳ ለሚ ከተማ ነዋሪ ነኝ። አባሪኮ ዋሻ እዩልኝ ስሙልኝ የፈጣሪን ስራ ውስጡ ሰፊ አዳራሽ አናቱ ተራራ የትኛው ምሁር ነው የትኛውስ ጠቢብ እንዲህ የሚሰራ ያኔ በዛን ዘመን ሳይኖር ስልጣኔ ሳይንስ ሳያውቁት እንደናንተ እንደኔ ወራሪውን ጠላት የሚመክቱበት ዲሽቃና መትረየስ ስናይፐር ጥይት አልነበረም ከቶ የሚዋደቁበት ይልቅስ በወቅቱ ይዘውት የነበር ጦርና ጎራዴ ውጅግራን አስማሰር ሁሉም በየፊናው ያጠቃበት ነበር። ድሮ በዛን ዘመን በጣሊያን ወረራ በጨበጣ ውጊያ በጦርና ካራ በዘመናዊ ትጥቅ የታጀበን ጠላት ዳግም ቆሞ ላሄድ አፈር ያጋጡበት የዘመኑ አርበኞች በታጠቁት ጓንዴ ሊስዩም ገብረ ሕይወት ፊት አውራሪ ረዴ ያቀኝ አዝማች በሼ ይረሳናል እንዴ? ታዲያ በዛን ዘመን በነበሩ አርበኞች የጠላት ሰለባ እንዳይሆኑ በሚል ሕፃንና አዛውንት ሕዝብን የታደገ በመሆን መሸሻ ይህ ነው የእንሳሮ ፈርጥ አባሪኮ ዋሻ። አሁን የአባሪኮ ዋሻ ጉብኝታችንን ጨርሰን ወደ በቀቃ ዋሻ መንገድ ጀምረናል። ተመልካቾቻችን ይሄ እንግዲህ በቀቃ የሚባለው ቦታ ይሄ ነው። በቀቃ ያስባለውም በዚህ ቦታ ምክንያት እንደሆነ ነግረውናል። በቀቃ በኦሮምኛ ቋንቋ ስንጥቅ ወይም የተሰነጠቀ ማለት እንደሆነም ተምረናል ዛሬ እና ይሄ ቦታ ነው ስሙን ያሰጠው እና በቀቃ ዋሻ ደግሞ በዚህ ወረታች ነው። አብረን ያለን አብራችሁን ቆዩ። የበቀቃ ዋሻን ጠጋ ብሎ ላየው ሰው ለአንድ ፊልም የተዘጋጀ የቀረጻ ቦታ እንጂ ተፈጥሮ ያበጀችው አይመስልም። ሳይንሱም እንደዚህ አይነት ቦታዎችን ግራውንድ ፊዠር ወይም ደግሞ የአማርኛ ትርጉሙ የተሰነጠቀ መሬት ሲሆን በመሬት መንሸራተት በሚኖር መገፋፋት፣ በመሬት ውስጥ ባለ የእሳተ ገሞራ እንቅስቃሴ ወይም በመሬት መንቀጥቀጥ እንደሚነሳ ያስረዳል። እንዲህም ሰፊ እንዲሆን ከሚያደርጉት ምክንያቶች መካከል ከባድ የውሃ ፍሰት ወይንም ዝናብ፣ ድንጋይ የሚወረብሩ ንጥረ ነገሮች በቦታው መኖር
እና የሰው ልጅ እንቅስቃሴ ዋነኞቹ ናቸው። ተመልካቾቻችን የእንሳሮ ቆይታችን እንደቀጠለ ነው። አሁን በቀቃ ዋሻ ውስጥ ነው ያለነው። ያው ጅራፍ ለማጮህ ሞክረን ነበረ፣ አልተሳካም። እንቀጥላለን ጉዟችንን። ወደ ፏፏቴው ደግሞ አሁን እንሄዳለን። አብራችሁ ቆይ። አሁን የበቀቃ ዋሻንና አካባቢውን ጉብኝታችንን ጨርሰን በሚያማምሩ ትልልቅ እርሻዎች መካከል ወደ ሮቢ ወንዝ የእግር መንገዳችንን ቀጥለናል።
አሁን የሮቢ ወንዝ ጋር ደርሰናል። የሮቢ ወንዝና ፏፏቴው በእጅ የተሳለ ስዕል ነው የሚመስለው። አሁን የምንመለከተው መጋረጃ ፏፏቴ እንደሚባልና በክረምት ወራት በጣም እንደሚሞላና ለአካባቢው ለየት ያለ እይታ እንደሚሰጠው ነግረውናል። የፏፏቴውን ውበት ከመልክዓ ምድሩና ከሚያማምሩ እርሻዎች ጋር ተዳምሮ ቦታውን ምድራዊ ገነት አስመስሎታል። ይህም ወንዝ ጀማ ከሚባል ወንዝ ጋር እንደሚቀላቀልና በኋላም ለአባይ ወንዝ ገባር እንደሆነ ተነግሮናል። ይህን ማራኪ ቦታ እያየን ቀደም ብሎ ስለ አባሪኮ ዋሻ ግጥም ያቀረበልን ወንድማችን ኃይለ ገብርኤል ማሞ ስለ እንሳሮ የገጠመውን ግጥም እንጋብዛችሁ። እንሳሮ ቱሪዝም አምላክ በጥበቡ ምድርን ሲጠፍር ውብ አድርጎ ሰርቷታል። የእንሳሮ ምድር ለምለሚቱ እንሳሮ የለሚ ከተማ የአየር ንብረቷ ለሁሉም ይስማማ። ቆላ ወይና ደጋ ሁሉንም አካታ ፈጣሪ ያነጻት የመስህብ ቦታ። ሁሉን አይነት ሰብል ምርት ትሰጣለች። አትክልት ፍራፍሬ በውስጧ ይዛለች። በርካታ ቅርሶችን በውስጧ ከዝና እግር የጣለው ሰው የሚልባት ዘና። ዋሻና ፏፏቴ ብርቅዬ አዋፋት ጥንት አበው ያቆዩን አሉን ገዳማት። በቦታ አቀማመጥ ስነ ምህዳር ከማንም ከምንም የሌላት ወደር አርቱን ለማሳደግ ክህሎቱ ያላችሁ የእንሳሮ ህዝቦች አለን ከጎናችሁ። ገደልና ወንዙ ቋጥኝ ሸንተረሩ ልዩ ድባብ አለው የእንሳሮ ምድሩ። ዛሬ የምታዩትን ልዩ ልዩ ቦታ ሴቭ አድርጋችሁ ያዙት ለታሪክ ትውስታ።
በተፈጥሮ ሀብቷ እጅግ የታደለች ለፊልም ኢንዱስትሪ የተስተካከለች አሁን ያለንባት እንሳሮ ይቺ ነች። አመሰግናለሁ። ተመልካቾቻችን እንግዲህ የእንሳሮ ጉዟችን እዚህ አድርሶናል። ይሄ ትልቁ ፏፏቴ ነው፣ የእንሳሮ ውስጥ የሚገኘው ትልቁ ፏፏቴ ነው። ወደ 250 ሜትር ድረስ ይወርዳል ተብሎ ነው የተነገረን። እንግዲህ የእንሳሮ በጣም ቆንጆ ቦታ ነው፣ እንደምታዩት ነው። መልክዓ ምድሩ በጣም የተለየ ነው። በትሪፓችን ላይ እንዳያችሁት ብዙ ሃይኪንግ ግሩፖች ነበሩ። በጣም ብዙ ሰው እዚህ አካባቢ ነበርና ይሄ በጣም መበረታታት ያለበት ነገር ነው እና ለቱሪዝም ኢንዱስትሪውም ጥሩ መነቃቃትን ይፈጥራል ብለን እናስባለን። የዛሬ ቶፒክስ ፕሮግራማችን ይሄ ነበረ። ከአርትስ ቲቪ ካሜራ ክሩ ጋር አብረናችሁ ነበርን። እኔ ያዘጋጃችሁ ረታ አለሙ ነኝ። የሚቀጥለው ሳምንት ደግሞ እንደዚሁ አንድ ለየት ያለ ቦታ ሄደን ለማየት እንሞክራለን። አብራችሁ ስለነበራችሁ እናመሰግናለን። መልካም ጊዜ